ስኬትዎን የሚያጠፉ 7 ልማዶች አሁኑኑ ያቁሟቸው። እስቲ አስቡት። ሁላችንም ስኬታማ መሆን እንፈልጋለን፣ ገንዘብ ማግኘት፣ የምንፈልገውን ሕይወት መኖር፣ ሕልማችንን ማሳካት እንፈልጋለን። ነገር ግን ብዙ ሰዎች የማያውቁት አንድ ነገር አለ። ስኬትን የሚያመጡ ልማዶች ብቻ አይደሉም፣ ስኬትን የሚያጠፉ ልማዶችም አሉ። እና አስገራሚው ነገር እነዚህ ልማዶች በየቀኑ እየተደጋገሙ ሳናስተውል ሕይወታችንን እየበሉ ነው። ዛሬ ስኬትዎን በድብቅ የሚያጠፉ 7 አደገኛ ልማዶችን እናያለን። ቪዲዮውን እስከ መጨረሻው ይመልከቱ፣ ምናልባት ሕይወትዎን የሚያቆመውን ነገር ዛሬ ሊያገኙ ይችላሉ። ቁጥር 1 ሥራን ማዘግየት። ነገ አደርገዋለሁ። ይህ ቀላል ሐረግ በሚሊዮኖች ሕልሞች መቃብር ላይ የተጻፈ ነው። ብዙ ሰዎች ለመጀመር ፍጹም ጊዜ ይጠብቃሉ። ነገር ግን ፍጹም ጊዜ የለም። ዛሬ የሚያዘገዩት ነገር ነገ የበለጠ ከባድ ይሆናል። ስኬታማ ሰዎች ፍጹም ሁኔታን አይጠብቁም፣ ባለው ሁኔታ ይጀምራሉ። ቁጥር 2 ከመጠን በላይ ማሰብ። አንዳንድ ሰዎች አንድ እርምጃ ከመውሰዳቸው በፊት 100 ጊዜ ያስባሉ እና በመጨረሻ ምንም አያደርጉም። ማሰብ ጥሩ ነው፣ ግን እርምጃን የሚያቆም ማሰብ አደገኛ ነው። ስኬት የሚመጣው ከፍጹም ሐሳብ አይደለም፣ ከተወሰደ እርምጃ ነው። ቁጥር 3 አሉታዊ ሰዎችን መከተል። አካባቢው ማንነትዎን ይፈጥራል። በየቀኑ ከሚያማሩ፣ ከሚያስፈራሩ፣ ከሚያሳንሱ ሰዎች ጋር ከሆኑ እርስዎም በተመሳሳይ መንገድ ማሰብ ይጀምራሉ። ከንስር ጋር የሚሄድ ከፍ ይበራል፣ ከዶሮ ጋር የሚሄድ መሬት ላይ ይቆያል። ቁጥር 4 የራስ መተማመን እጥረት። አልችልምክ፣ ለእኔ አይሆንምክ፣ ሌሎች ይችላሉ እኔ ግን አልችልምክ። ይህ የውስጥ ድምፅ ብዙ ሰዎችን ከስኬት ይከለክላል። ራስዎን ካላመኑ ዓለምም አያምንዎትም። ሁሉም ታላላቅ ሰዎች ከትንሽ ጅምር ጀምረዋል። ቁጥር 5 ጊዜን ማባከን። ሰዎች ገንዘብ ሲያጡ ይጨነቃሉ፣ ጊዜ ሲያጡ ግን አያስተውሉም። ገንዘብ መልሶ ሊገኝ ይችላል፣ ጊዜ ግን አይመለስም። በስልክ በማይጠቅሙ ቪዲዮዎች እና በዓላማ የሌለው አሰሳ የሚያልፍ ሰዓት በሕይወትዎ የማይመለስ ክፍል ነው። ቁጥር 6 ሰበብ መፈለግ። ብዙ ሰዎች ሁልጊዜ ምክንያት አላቸው። ገንዘብ የለኝም፣ ጊዜ የለኝም፣ ዕድሉን አላገኘውም። ነገር ግን ስኬታማ ሰዎች ምክንያት አይፈልጉም፣ መንገድ ይፈልጋሉ። ቁጥር 7 መማርን ማቆም። ማደግ ያቆመ ሰው ወደ ኋላ መቅረት ይጀምራል። ዓለም በፍጥነት እየተቀየረ ነው። ዛሬ የምታውቁት ነገ በቂ ላይሆን ይችላል። አንብቡ፣ ይማሩ፣ ይዳብሩ። ይህ የስኬታማ ሰዎች ምስክር ነው። ማጠቃለያ፣ ከእነዚህ 7 ልማዶች ውስጥ የትኛው በእርስዎ ውስጥ አለ? ሥራን ማዘግየት፣ ከመጠን በላይ ማሰብ፣ ወይስ ጊዜ ማባከን? የሕይወትዎ አቅጣጫ የሚቀየረው በትልቅ ውሳኔ ብቻ አይደለም፣ በየቀኑ በሚደረጉ ትንንሽ ልማዶች ነው። ዛሬ አንድ መጥፎ ልማድ ይምረጡ እና ከዛሬ ጀምሮ ለመቀየር ውሳኔ ያድርጉ። ምክንያቱም የወደፊቱ ስኬትዎ በዛሬው ውሳኔው ላይ የተመሠረተ ነው። ቪዲዮው ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ያጋሩት እና ለተጨማሪ የጥበብና የግል እድገት ቪዲዮዎች ቻናሉን ይከተሉ። እስከምንገናኝ ድረስ በጥበብ ይኑሩ።